ሸገር መዝናኛ ፕሮግራም ላይ ነው ያለነው። መቦጫጨር ምናምን የለም ከኔ ጋር እሺ ማውራት ብቻ ነው ወሬውን ብቻ ነው። ትንሽ አስፈርተሽኝ ነበር መጀመሪያ ወደ ስቱዲዮ ስጋብዝሽ። ንጁም ጂቢ ሰይድ የዛሬዋ የሸገር መዝናኛ የሐሙስ እንግዳችን ለየት የሚያደርግሽ አንቺ ኑሮሽ ከእንስሳት ከዱር እንስሳት ጋር ነው። ከአንበሳ ጋር እነ አቡሸማኔ ምናምን ከነሱ ጋር አንድ ላይ ነው የምትኖሪውና ይሄ በጣም የተለየ ነገር አድርጎሻል። እስቲ መነሻችን የት ነው የተወለድሽው? የተወለድኩት ሶማሌላንድ ይባላል። እድገትሽስ? ሐረር ነው። ከዛም በኋላ በጣም አንድ አመት ሳይሞላኝ ነው ወደ ናዝሬት የመጣ ነው። ቤተሰብ ቤት ቀየረና ናዝሬት መጣን እና ናዝሬት ነው ያደግኩት። ትምህርት ቤት የሚሄድኩት ናዝሬት ነው። ሃይ ስኩል የጨረስኩት እዛ ነው። እንግዲህ አሁን ስቱዲዮ ስትገቢ ሳይሽ አድማጮቻችን ሬዲዮ ሆኖ ማሳየት አቅቶኝ ነው እንጂ እጆችሽ ሰውነትሽ በጣም ያው የተደባዳቢ እጅ ይመስላል። ተቧጭረሽ ነው የመጣሽው። ይሄ ከእንስሳቱ ጋር ስትላፊ ነው ይሁሉ ቡጭርጭራ? አዎ ከነሱ ጋር ያው እርስ በርሳቸው ሲጫወቱ የነሱ ፈርስ ላላቸው አይጎዳዱም። ገባ ግን የኛ ትንሽ ጫር እንኳን ሲል ይጋነናል እጃችን ላይ ቆዳ ተቋቁሯል። ተጫጭረሻል እኮ በጣም በቃ የኔ ውበቴ ነው። በጣም ነው የምወደው። ደስ ነው የሚለኝ። አይከፋኝም። እንደዚህ ሲቧጭሩኝም ደስ ይለኛል። ማስታወሻ ነው። የተቦጫጨርሽ ትቀጥያለሽ ማለት ነው ከነሱ ምንም ችግር የለም። መልሶ ይድናል። በዛ ላይ ደግሞ እኔ ሳየው ሁሌ አስታውሳለሁ። በቃ ደስ ነው የሚለኝ። ደስ ይለኛል። ደስ ይልሻል። በቃ ከነሱ ጋር እየኖርሽ መሆኑን ስታስቢ በሄድሽበት አካባቢ ሁሉ አዎ አንድ ጊዜ ልቧጭረሽ እንዴ ነው? አይ እንስሳት የሰው ብቻ የሰው አይደለም። በጣም ብዙ ጭሪያዎች ናቸው። እንግዲህ ይሄ አንበሳውም አቡሸማኔም ነው የሚቧጭርሽ? አዎ ያው እነሱ ሮጠው ሲያቅፉ አንዳንድ ጊዜ ጥፍራቸው በመሃል አንተን እነሱም አስበውት አይመስለኝም። ከፍቅር የተነሳ ስለሆነ እኔም በፍቅር እቀበለዋለሁ። ደስ ይለኝ። እስቲ ኑሮ ምን ይመስላል ከነሱ ጋር? አኗኗርሽን ለአድማጮች ንገሪያቸው። በጣም ነው ደስ የሚለው። በቃ በንጹህ ፍቅር አብረን እንኖራለን በሳይለንት ምንም የሚለወጥ ባህር የለም። አንበሳ እኮ በጣም የሚፈራ ነው። አቡሸማኔም ቢሆን ነብርም አለ። አይ ከነብር ጋር አንድ ጊዜ ተገናኝተናል። በጣም ደስ የሚል የመጀመሪያ የነበረ ውብ ነው። በቃ አይኑን ስታየው ትደነግጣለህ። ፊቱ በጣም ኮስታራ ነው። በቃ እንዴትና በምን አይነት አጋጣሚ ነው ከነብር ጋር የተገናኘው? የተገናኘውበት ምክንያት አንድ ሶማሌላንድ ውስጥ ነው። ሰዎች ቤት ነው ያገኘሁት። ጠርተውኝ ወደ 120 ኪሎ ሜትር ሄጄ ነው እሱ ላይ እና በጣም አንድ አመት አልሞላውም። የሆነ ጎረምሳ ደስ የሚል ጎረምሳ ነበር እና ለመንካትም አብሬ ለመጫወትም እድሉ ገጥሞኝ ነበረ። ያስፈራል። ምክንያቱም የመጀመሪያ ጊዜ ነው እኔንም ሲያየኝ እሱ የመጀመሪያ ጊዜው ነው። አላሳደግኩትም፣ ምግብም አላበላሁትም። አየ እና ልክ ህጻን ልጅ ቤት ባልና ሚስት ቤት ሄደ ህጻን ልጅ ስታይ እንዴት ነው የሚያዩ? እንግዳ አዎ እንደዛ ነበር። ግን ጥሩ ነበር። ትንሽ ጊዜ ባሳልፍ አብሬው ወይም በወስደው ደስ ይለኝ ነበር። ነገር ግን በቃ በዛ ሰዓት ቁጭ ብዬ አብሬው ነክቼው እኔ ደስ ብሎኝ የተመለስኩበት ሁኔታ ነበር። እነዚህ እና አንበሳልና እና አቡሸማኔን የት አካባቢ ነው ሰብስበሽ ከነሱ ጋር የምትኖሪው? የመጀመሪያ አቡሸማኔ የዛሬ 15 አመት የምኖርበት አካባቢ ያው ሩት ነበረ። በዛ በኩል እስማግል ተደርጎ ገብቶ ወደ ዱባይ፣ ሳውዲ አረቢያ የሚወሰዱበት ጊዜ ስለነበረ እስካሁንም ያለ ነገር ነው። ደበፊቱ ባይሆንም ማለት ነው። እና ሰዎች ሁለት ትንንሽ ይዘው አይቼ ነው ያው እርግጠኛ ነኝ ከኢትዮጵያ ስለሚመጣ አጋጣሚውን ተጠቅሜ ወደ ኢትዮጵያ መልሼ ያመጣዋቸውና ያ ነበር ሀርጌሳ ነበር። ሶማሊያ ክልል ሆኖ ሶማሌላንድ ይባላል። ሶማሊያ ትልቁ ደቡብና ሰሜን ተብለው ተከፋፍለዋል እና እኔ ወደ ሰሜን ነው ያለሁት። ሶማሌላንድ ይባላል። የሶማሌላንድ ዋና ከተማ ሀርጌሳ ይባላል። እዛ ነው የምኖረው። ቦረማ እያለን ሰበስብ ነበር እንስሳ። በቃ የሰበሰብሽ የራስሽ ክልል ሰራሽላቸው? ሰበስባለው ነው አንቺ ያሳደግሻቸው ካንቺ ጋር? የዛን ጊዜ አቡሸማኔ ምናምን አላየሁም። ግን ማይ የነበረው ባቡን መንኪዎች እና ቤት ይዤ መጥቼ እንደውም አንድ ጊዜ ትዝ ይለኛል አኑሬው ነበር። ትንሽዬው አብረን ሁላ ሻወር እንወስድ ነበር። ማማ አጥበው ነበር። በቃ እንደ ልጅ እዚህ ላይ ተለጥፎብኝ ነበር የሚውለው። ጥሩ ፍቅር ነበር። 2013 አካባቢ ስራ መቀየር ስለነበረብኝ ለጅቡቲ ሄድኩኝ። ሌላ እንደዚህ አይነት ቦታ ማለት ነው።
እንደዚሁ የዱር እንስሳ የሚኖሩበት ቦታ ጅቡቲ ውስጥ ኮንሰርቬሽን ነው ዴካን ሬፊውጅ ይባላል የአኒማል ሬፊውጅ ማለት ነው የእንስሳቶች ሬፊውጅ ቦታ እዛ ሰራ ነበር እና ከዛ በፊት ነበር አንበሶችን ያሳደኳቸው ማለት ነው አሁን ወደ 6 አሉ 2 አንበሶች አሉ ትልልቅ ሆነዋል እነሱ በጣም ትልልቅ ሆነዋል አጋጣሚ እኔ እዛ ያያለው ስለተወለዱ እና እኔ ያው ለማሳደግ እነሱን በጣም እፈልግ ስለነበር ቻንሱን ተጠቀምኩ ለማሳደግ እና 2 አመት አሳደኳቸው ከዛ በኋላ በጣም ትልቅ ስለሚሆኑ የግድ ኬጅ ውስጥ ማስገባት ነበረብንና ኬጅ ውስጥ አስገባንች ይሄ የሚመከር ነገር አይደለም የዋይልድ አኒማልን አንድ ትንሽ ኬጅ ውስጥ በነጻነት እንዲያው አይደለ የዱርናቸው ላይ እንደፈለጉ ሆነው አንድ ጊዜ የሆነ እንትን አይቼ ነበር መሰለኝ ኢንተርኔት ላይ በጣም ደስ የሚል ነገር እንስሳቶቹ ነጻ ሆነው ፊልዳቸው ላይ ማለት ነው አንተ መጎብኘት የሚፈልግ ሰው ኬጅ ውስጥ ገብቶ እየተዟዟሩ አንበሶቹን ያያሉ ምክንያቱም የነሱ ቦታ ስለሆነ እነሱ ሳይሆኑ አንተ ነህ ኬጅ ውስጥ መሆን ያለበት የሰው መኖሪያ አለው የእንስሳ መኖሪያ ጋር ስትሄድ ደግሞ በነጻነት እነሱን መተው አለብህ ነጻ እንዲሆኑ ምክንያቱም ነጻ ናቸው ነጻ ሆኖ ነው የተፈጠሩ እኔ በቪዲዮ ምስሉ ላይ እንደተመለከትኩትና እንደገረመኝ አንቺ በሆነ አጥር ክልል ውስጥ ከአንበሳ ጋር ከአቦ ሸማኔዎች ጋር ትላፍ ያለሽ አብረሽ ትንከባለ ያለሽ ይሄን ነገር ነው ያየሁት እና እነዚህ ሜዳ ላይ ቢለቀቁ ደግሞ ወደፊት ከሌሎች ከዱር ካሉት አንበሶች ጋር ይላመዳሉ እንደዚህ አይነቱ ጨዋታ ላይ መጣ ይችላል አንድ ጊዜ ካፕቲቭ ውስጥ ከገቡን ህፃን እያሉ ነው ከእናትና ከአባታቸው ሰርቆ የሚያመጡት አይደለም አንበሳ ከሆነ ከእናት ከአባቱ ነው አቡ ሸማኔ ከሆነ ደግሞ ከእናታቸው ላይ ሰርቆ ስለሚያመጡት በህፃንነታቸው ይሄ ዋይልድ ፍሪነቱን እንሰብረዋለን በቃ ወደ መልሰን ወደ ዋይልድ ለማስገባት እነሱን በጣም ችግር ነው ምክንያቱም አንበሳም አቡ ሸማኔም ልጆቻቸውን ሲያሳድጉ በጣም ብዙ የሚማሩት ነገር አለ ከእናትና ከአባቶቻቸው ከልጅነት ማለት ነው ያንን ትምህርት አግኝተው ካላደጉ በስተቀር አንተ ተሰርቆ መጥተው አንተ ጋር ሲያድጉ ሌላ አይነት ባህሪ ነው የሚኖራቸው ገባ እና ያንን ባህሪና ያለ የማያውቁትን ነገር ያለመዱትን ነገር ካደጉ በኋላ ወስዶ ማስተዋወቅ ለነሱም አደጋ ነው ምክንያቱም ወይ ሌላ ነገር ይገላቸዋል የሆነ ብቻ የሚታወቀው ብዙ ጊዜ እንደሚሞቱ ነው ዋይልድ ላይ ከተመለሱ ስለዚህ የመመለሱን እንኳን እነሱን ወደ ዋይልድ ለመመለስ አሁን አላማው ያሉኝን ለነሱ የሚመቻቸው ቦታ ማዘጋጀትና እዛ ማድረግ ነው አሁን እንደዛ ለማዘጋጀት ሐሳቡ አለሽ ማለት ነው ሐሳቡ አለ ምክንያቱም የኔ ምኖርበት ሀገር በጣም ይረዱኛል መንግስቱ በጣም ለዚህ በጣም ይረዳኛል እዚህ ሀርጌሳ ላይ ነው በጣም እና ሲገኙ በህገወጥ ዝውውር አዘዋሪዎች ወደ ተለያየ ቦታ ሲወስዷቸው እየተገኙ ላንቺ ነው የሚሰጥሽ ቀጥታ እንዲያነ ነገር እኔ ከሰማው እና ለሚኒስትር ኦፍ ኢንቫይሮንመንት ከተናገርኩኝ ካለ ምንም ጥያቄ ቀጥታ ሄደው ያመጡልኛል ቀጥታ አንቺ ጋር ያመጡልሽ ቀጥታ እኔ ጋር ነው የሚያመጧቸው እና እስከ ዛሬ ድረስ ብዙን እንስሳ መጥቷል ግን አሁን በሴንተር ውስጥ ያሉት 12 አቡ ሸማኔ 5 ደግሞ ካራካል የሚባል ያው የሱም አነስ ያለ የካት ፋሚሊ ነው ሌላ ደግሞ ገረኑጋ አለ ሰመሪንጋ ዜላ አለ 2 ቮልቸር አለ አንድ ደግሞ በጣም ወዳት ኖርዘርን ዋይት ፌስድ አውል ምትባላለች ትንሽዬ ጉጉት አይኗ በጣም የሚያምር እንደውም ከኔ ጋር 4 ወር ኖራለች እኔ ክፍል ቦታ እስኪዘጋጅ ድረስ እና 4 ወር ኖራለች ካንቺ ጋር ከኔ ጋር አብራ ኖራለች አይኗ በጣም ነው የሚያምረው ጉጉት እንዴት ናት መኝታ ቤት ውስጥ ስትኖር ምስኪን አዝናለሁ እንደዛ መኖሯ ምክንያቱም በዛን ጊዜ አቅሙ ስላልነበረኝ ለሷ ቆንጆ ቦታ መስራት አሁን ግን ጥሩ ቦታ ነች ያለችው ለጉጉት የተሻለ ያኛው ምንድነው በኢትዮጵያ አነር ነው መሰለኝ የሚባለው ግን ይሄ ስፖትድ አይደለም አነር ስፖትድ መሰለኝ ይሄ ካራካል ነው የሚባለው አፍሪካን ሊኒክስ ይባላል እና ይኖረናል እኛም እዚህ ኢትዮጵያ ውስጥ ይኖራል ብዬ አምናለሁ በደንብ አለ እነሱም በጣም ደስ የሚሉ ሶፍት በጣም ካልም የሆኑ ድመቶች ናቸው ድንጉጦች በጣም እና ደግሞ 3 ሜትር ሁላ መዝለል ይችላሉ ቢዩቲፉል በቃ በጣም የሚያምሩ ናቸው ጸጉራ ነው ጆራቸው ቀጥ ያለ ቲፑ ላይ የጆራቸው አናት ላይ ጥቁር ፈራለች በጣም ያምራል ዲ ቁጭ ብለው ስታያቸው በቃ ማቆም አትችልም ማየት ራሱ
አሁን እንግዲህ እንደምታሳየኝ የእንስሳቱንም አኳኋን እያሳየሽ ነው እንዴት እንደሚሆኑ። ይሄ ነገር የባህሪ መወራረስ አያመጣም? ብዙ ጊዜ ከነሱ ጋር ስትኖሪ እንደ አንበሳ አይነት ነው። አያመጣም። አንበሳ አያመጣም። ከኔ ጋር አላመጣብኝም። እኔ እኮ ደፍሬ ቀረብኩሽ እንጂ አንዳንድ ሰዎች በጣም ነው የሚፈሩት። የእነሱ ባህሪ የሚጋባብሽ የሚመስላቸውም አሉ። ካልም ናቸው እኮ ሁሉም እንስሳ። እንደዚህ ተቦጫጭረሽ ስትመጪ አሁን ይሄ በፍቅር አየህ ተያይዘህ አብረህ ቁጭ ብለህ ያወራህ የሳምካቸው ምን የምታረግበት ሰዓት ብቻ እንደው ሳታስበው የሚሆን ነገር ነው። እና እንደውም አንዳንዴ ኦፊስ የምሰራበት የነበረ ጄንስ ያዩ ነው አንበሶቹ ጋር ሆኜ እንደመጣው የሚያውቁትና ዩ አፕዴትድ ዩር ስክራች ይሉኛል። እና ለኔ ግን ምንም አይመስለኝም። የምኮራበት ነገር ነው። በጣም ነው ደስ የሚለኝ። ሁላ የእነሱ የቀደዱትን ልብስ ሁላ ያስቀመጥኩት አለ። ብዙ ልብስ ቀዳደውብሻል? በጣም ብዙ ልብስ ጨርሰዋልና አንዱን ግን ለማስታወሻ አስቀምጫዋለሁ። እስካሁን ድረስ ለብሰዋለሁና ተቀዷል። እንደተቀደደ ለብሰዋለሁና ሰዎች ሲጠይቁኝ አንቺ ምን ሆነሽ ነው ዛሬ ተቀደደ ነው? የኔ አንበሳ የቀደደው ነው። ስለዚህ ይተከ ያንበሳ ጀግና የኔ አንበሳት ያለሽ እሱ ነው የቀደደው። ደስ ይልሻል? ልብስሽም ሰውነትሽም ደስ ይላል። እንዴት ነው ግን አሁን የመዝናኛ ፕሮግራም ላይ ነንና ከእንስሳ ጋር መኖር በጣም ያዝናናል? ከእንስሳ ጋር መኖር አንዳንድ ሰው አለ ባህሪው ከሰው ጋር አብሮ መኖር ጫጫታ የሚያስደስተው ነው። ከእንስሳ ጋር ስትኖር በብዛት ጸጥ ነው። በቃ በሳይለንት ነው። ሲያዩህ ታውቃለህ ምን እንደሚፈልጉ። ከአይናቸው ትረዳለህና በአይንና በመንፈስ እየተረዳዳን ነው የምንኖረው። በብዛት ጸጥ ያለ ኑሮ ነው ያለኝ። ባህሪያቸውን እንግዲህ እያንዳንዱ ባህሪም ታውቂዋለሽ። የሚገርም ነው፣ ይለያያል። እንዴት አይነት ባህሪ ያላቸው? አንዳንዱ ነጭናጫ ነው፣ አንዳንዱ ቁጡ ነው፣ አንዳንዱ ደግሞ በጣም ካልም ነው። ደስ የሚሉ ናቸው እና በቃ ሁሉንም በየጸባዩ ነጭናጫውንም ቁጭ ብለህ በአንድ የእንስሳት ፋሚሊ ውስጥ የተለያየ ባህሪ አለ እንዴ? ለምሳሌ ይገርማል። አለ አሁን አቡ ሸማኔዎቹ 12 ናቸው። 12ቱም የተለየ ባህሪ ነው ያላቸው። አንዳንዱ ስገባ እነሱ ጋር እየሮጡ ይመጣሉ። አንዳንዱ ቁጭ ብሎ ያኛል። አንዳንዱ ልክ ተጠግቸው መንካት ሲጀምር የሚቆጣል። አንዳንዱ ስትነካው ደግሞ ልጥፍ የሚልብህ አለ። ይለያያል። ልክ ስፖታቸው እንደሚለያይ እነሱም ይለያያሉ። እንግዲህ ከእንስሳት ጋር እንደነሱ አይነት ጸባይ እያሳየሽ ከነሱ ጋር ስትንከባለ ይዋልሽ። አንዳንዴ የእንስሳት በሽታም ይኖራል የሚሉ ወገኖች አሉና ለጤናው አታስብም ወይ? ደግሞ በጣም የተለየው አንቺ አፋቸውን ሁሉ ትስሚያቸዋለሽ። ያ አጋጣሚ ነው። በጣም ስለምወዳቸው ነው። ስለምትወጃቸው ከዛ በኋላ ከሰዎች ጋር ተሳሰልሽ። ግን የሚመከር አይደለም። እኔም አልመክረውም። እኔና እነሱ መሀል ያለው ፍቅር ብዙ ስለሆነ ነው እንደዛ ያደረኩት። ይሄ ነገር ግን ከጤና ጋር ያው እኔም የጤና ተማሪ ስለሆንኩኝ ሜዲሲን ተማሪ ነኝ፣ ቬተሪናሪ እና አውቃለሁኝ ምን አይነት በሽታ ዞኖቲክ እንደሆነ እና ያ ነገር እንዳይሆን ብዙ ፕሪቬንሽን አለ እነሱ ላይ ማደርገው። ዲዋርሚንግ አረግላቸዋለሁ። ብለድ ቴስት አለ፣ እንደገና ስቱል ቴስት አለ። በተረፈ በጣም ጤነኞች ናቸው እና በጣም ስለምንከባከባቸው በጣም ጤነኞች ናቸው። እግዚአብሔር ይመስገን እስከዛሬ ድረስ ምንም የደረሰብኝ ነገር የለም። አንበሶቹ ስንት ናቸው ያልሽኝ? 6 እነዛ 12 አቡ ሸማኔዎች። ሌሎችም እንዳሉ ሆነው ማለት ነው። እስካሁን ምንም አለ። የራሳቸው መድኃኒት አለ። ግን እንደገና ደግሞ ምግብ ያስፈልጋቸዋልና የምግብ ነገራቸው እንዴት ነው የምታደርገው? አንዳንዴ እኮ አንበሳ ከተራበ እንደዚህ እንዳሳየሽኝ ፊልም ተላፍቶ ዝም ላይል ይችላል የራበው አንበሳና አይ በብዛት እንሞክራለን እነሱን ላለማስራብ። ምክንያቱም አንድ ጊዜ ካመጣህ በኋላ አንበሳ አንተ ውስጥ ካስገባቸው በኋላ ማስራብ በጣም ይከብዳል። ለምን ገባ? ስለዚህ አንበሶቹ ሌላ ሴንተር ነው ያላቸው። እኔ በብዛት በቺታ ነው። አይቀላቀሉም እና በቺታ ዙሪያ የሚረዱኝ ሰዎች አሉ። አሁን ይሄ the biggest conservation in Africa የሚባለው CCF ቺታ ኮንሰርቬሽን ፈንድ እነሱ ከብዙ አመት በፊት ራሱ እንተዋወቃለን። ያቆም እንዴት ተገናኛችሁ ከነሱ? በዚህ በመጀመሪያ ቺታዬ ሺባ ይባላል 2 ነበሩ። ሴቷ ሞተች። ምክንያቱም በጣም ብዙ ችግር ልጅ እያሉ ሰርቫይቭ ለማድረግ በጣም ይከብዳል።
ምክንያቱም የሚወሰዱት የእናታቸውን ጡት ሳይጠግቡ ልጅ እያሉ ከዛም በኋላ ደግሞ የሚኖሩበት ሁኔታ ይወስነዋል እና በዛ ነው የተገናኘ ነው። ከነሱ ጋር ኮሚኒኬሽን አደርግ ነበር። እንዴት ላደርግ የት ላደርግ ትንሽ ከፍ ሲል እንትን ይሄ ፓላስ ነበር የተቀመጠው። በዛ ነው የተገናኘ ነው ከነዚህ ሰዎች ጋር ማለት ነው። ከዛም በኋላ 2010 ጀምሮ ማለት ነው እስካሁን ድረስ ኢንፎርሜሽንም በምንም አብረን እንሰራለን። እነሱ ናቸው አሁን ራሱ የምግቡን ፈንድ ራሱ ፈልገው የሚያመጡት የቤቱን ኪራይ ሁሉን ነገር ፈንድ የሚያደርጉልኝ ሲሲኤፍ ናቸው። አንበሶች አሁን እዚህ አንበሳ ግቢ አለ አዲስ አበባ ውስጥና ለጉብኝት እንኳን እንደዚህ ልጆችም እያያዝን ስንሄድ በሽቦ አጥር ውስጥ ሆነው እንፈራለን፣ እንሰጋለን። እንደው ያስፈራሉ። ከዛ ሁሉ ጥሰውት ቢወጡ ሽቦውን ማንም አይተርፍም ብለን እንሰጋለን። አንቺ ባለሽበት አካባቢ ደግሞ 6 አንበሳ መሀል መንከባለል ዘግናኝ ነው። ሰዎቹ ምን ይላሉ? አንቺ ተላምደሽ አሳድገሻቸው ነውና የአካባቢው ሰው የሚመለከት ሰው አይሳቀቅም? አረንዶች ይሳቀቃል፣ በጣም ይሳቀቃል። 6ቱም ጋር ሳይሆን 2ቱን በተለይ እኔ ያሳደኳቸውን ማለት ነው። እስካሁን ድረስ አንዳንዴ እሄዳለሁኝ። ብዙ ጊዜ አልሄድም፣ ግን እሄዳለሁኝ። ሲሄድ ሲያዩኝ ያሉ እየሮጡ የሚለው ነገር አለ። ቡሸማኔ እንኳን ልክ እንደ ድመት ፐር ያረጋሉ። እያሉ ነው የሚጠጉ። ገና ሲያዩኝ ብር ማለት ይጀምራሉ። ብር ይላሉ። ልክ እንደ ድመት መታጠገብ ላይ ሰብር ስለምትል እንደዛ ናቸው። ሚለው ምንድን ነው? አንበሳ ልጅ ሆኖ ማለት ነው። ልክ እንደ ድመት ነው ነው የሚለው። ይገርምሃል። እንትኖች ግን በብዛት ቡሸማኔዎች እንደ ወፍ ነው። ቺርፕ ነው የሚባለው። ቺርፕ እንደ ይላሉ። እንደ ወፍ ነው የሚመስልህ። በተአምር አትገምትም። አቡሸማኔ ነው ብለህ አትገምትም። የወፍ ድምጽ ነው የሚመስለው። የወፍ ድምጽ ነው የሚመስለው። ወደፊት ሌሎች እንስሳቶች በማላመድ የለም። አሁን ባለፈው ጊዜ በልዩ ወሬ ላይ አቅርቤሽ ነበርና አንቺ ስለ ጅብ አንስቼብሽ ጅብዬ ነው ያልሽው። ስፍስፍ ብለሽ ጅብዬ ምስኪን እኮ ነው። ጅብዬ ሳሳደከው እንደ እናቱ ነው የሚይዝህ። ገባህ? ነብር ብዙ ጊዜ አይታይም፣ ግን በጣም ይለምዳል እሱ። እነ ጅብዬ ሲመጣሉ ጅብ ቢመጣ ልጅ ሆኖ ከመጣ ለማሳደግ ወደ ኋላ አይደለም። ግን ችግሩ ምንድነው? እንስሳቶች ሲጀመር ጀምሮ ካሉበት ቦታ ወደ ከተማ እንዲመጡ እንዲሸጡ አልፈልግም። ለነሱም ጥሩ አይደለም፣ ለኛም ጥሩ አይደለም። ለምን ማየት የሚፈልግ ሰው መጥቶ ማየት ይችላል፣ ልክ እንደሌላው ሀገር ማለት ነው። ግን እንስሳት ልጅ ያሉ ከቤተሰቦቻቸው ሰርቀው ልክ ሰውን ሰርቀህ ሌላ ቦታ እንደምታሳድገው ከዛ የባሰ ነው። ሰው እንኳን ይለምዳል፣ አዳፕቲቭ ቢሄቪየር አለው። ግን ለእንስሳ በጣም ይከብዳል እና እዛው ባሉበት ቦታ ቢሆኑ ደስ ይለኛል። እነዚህ ታዲያ አሁን ያንቺ አንበሶችና አቡሸማኔ የኔ በተለይ አቡሸማኔዎቹ እነኚህ ከእንትን የተረፉ ናቸው፣ ከስማግሊንግ የተረፉ ናቸው፣ የተያዙ ናቸው። በህገወጥ ሲያዘዋውሩ የተያዙትን ያው ከመንግስት ጋር ቅርብና ጥሩ ግንኙነት ስላለኝ እኔም ከሰማሁኝ እነሱም ከሰሙ ሄደው ይይዛሉ። ምክንያቱም ይሄ እንዲቆም ስለሚፈልጉ። ምክንያቱም ሶማሌላንድ በዚህ በስማግሊንጉ ምንድነው የሚባለው ዋና እንትን ስለሆነች መሸጋገሪያ ስለሆነች ያንን ለማስቀረት መንግስት በጣም እየሰራ ነው ያለው። ይዘውም የተገኙትን በእስር እየቀጣ በክፍያም እየቀጣ ነው ያለው። ኑሮሽ አሁን እዛው ሀርጌሳ ነው? ኑሮዬ ሀርጌሳ ነው። አሁን ቤተሰብ አለን። እናቴም ወንድሞቼ እህቶቼ አሉ እዛ። እነሱ ደግሞ ጥያቄ ያነሳሉ ይባላል። ምንድነው እቺ ልጅ ህይወቷን በሙሉ ከእንስሳ ጋር መኖር እና ወደፊት ወደ ትዳርም ላትመጣ ነው ብለው ብዙ ግጭቶች እንዳሉ ሰምቻለሁ። የመነጋገሪያ አርዕስት ነኝ። በቃ እንደዚህ ቤት ከመጡ ያው እኔ ብዙ ጊዜ ስለማልኖር ማታም ስመጣ አፈር መስዬ ስለምመጣ እዛው ስትንከባለይ ብለሽ ይህ ስራህም መሬት ላይ ቁጭ እንድትል ያስገድድሃል። ደግሞ መሬት ላይ ቁጭ ማለት ደስ ይላል። እና አንበሳ ወንበር አይፈልጉም አለመዱ። አፈር ደስ ይላል እና አፈር ደስ ይላል። በጣም ደስ ይላል።
አፈር ላይ ነው በቃ ያው አዎ አፈሩ በጣም ነው ደስ የሚለውና ከዛ ማታ ሄደሽ ቤተሰብ ጋር ነው የምትኖሪው ወይስ እዛው ታድሪያለሽ? አሁን ካለፈው አመት ጀምሮ አብረ መኖር ጀመርን። ምክንያቱም ፍቅራችን እየጨመረ ስለመጣ ከእንስሶቹ ጋር እዛው ቀረሽ በቃ ቤተሰብ ጋር መሄድሽ እንተውሹ? ቤተሰብ ጋር አንዳንዴ ሳምንት ማልሄድበት ጊዜ አለ። ረሳዋለሁ በቃ ሁሉን ነገር ረሳለሁ። እነሱን እዚህ ጋር ይሄን አርጊ ያንን ይሄን አርጊ አብረሻቸው ተጫውቼ እንዲሰራም ግባቸው አየ ዋይልድ ላይ ይሮጣሉ እንደፈለጉ ይሆናሉ። ዳይጀሽን ሲስተማቸውም ቆንጆ በመሮጥ መሯሯጥ ነው። አዎ ግን እነኚህ አየ ተይዘው ስለመጡ ብዙም ችግር ስላሳለፉ ያንን ለማካካስ እሞክራለሁ ለማጫወት ለማዝናናት። ስለዚህ አብረሽ ማደሩ ሁሉ ጀመርሽ? አብሬ አድራለሁ። ከነሱ ጋር ታድራለሽ? ከነሱ ጋር አድራለሁ። እንቅልፍ ይወስድሻል በደንብ? አዎ በደንብ ይወስደኛል። ሁላችንም ተቃቅፈን ጥብቅ ብለን ሁላችሁም ተቃቅፋችሁ አዎ የሰው ልጅና የእንስሳት መኝታ ሰዓት አይለያይም እንዴ? የሚገርምህ ነገር የአቡሸማኔ በማታ አክቲቭ አይደሉም ያን ያህል። ቀን ነው አክቲቭ ናቸው። ቀን ላይ ማታ ይተኛሉ። ትንሽ ሳይታቸው በጨለማ ጥሩ ስላልሆነ ማታ ይተኛሉ በደንብ አድርገው። ኤርሊ ሞርኒንግ እና ሌት አፍተርኑን ነው ለሀንት ራሱ የሚወጡት ናቹራል ላይ ያሉ ማለት በእኔ ጋር ስላሉ በእኔ እንክብካቤ ስር ስላሉ እና ከዚህ በኋላ ደግሞ ለነሱ ሪኢንትሮዲዩስ ማድረግ ዋይልዱን ስለሚከብድ ባለኝ አቅም የተቻለኝን ነገር ለማድረግ እሞክራለሁ እና አብረን እንውላለን። በቃ እንደዛ ነው። አዎ እንግዲህ ትዳርም እንድትይዥላቸው ይፈልጉ ነበር ቤተሰብ። አንድ ወቅት እንደዚህ ሞክረሽ ነበር እስቲ ይሁን እነዚህ ሰዎች ደስ ይበላቸው ብለሽ እንደ ቦይ ፍሬንድ ነገር ጀምረሽ ነበር? አልሆነም። የሆነ እንስሳ ልብላብሽ አለ ሰውየው ቢባል ያው እንደተዋወቅን ነውና እንደተዋወቅን ያው ቤት ሲመጣ ማት እንስሳ አለ ቤት ውስጥ ዶሮ አለ። ይሄ ገና እንደውም ዋይልድ አኒማል አልነበረም ቤቴ እና ጥንቸል አለ ዶሮ ደግሞ አለ በጣም ኃይለኛ በቃ ማንንም እንዲነካኝ የማይፈልግ። አንዴ ቤት ስገባ ቁጭ ካልኩ በቃ ላይ ነው ቁጭ የሚለው ዶሮ። አዎ ዶሮ በጣም የተለየ ፍቅር ነው የዶሮ ፍቅር በእውነት እኔ እንጃ ለመናገር ይከብዳል። የመኪና ድምጽ ሲሰማ እሱ ነው የሚጮኸው ብሎ ድም ያላ ወደ በር እኔ መሆኔን ያውቃል። ለምዶሻል አንቺ በቃ በር እንዲከፈት ይሁን አላውቅም። ሂታ የመኝታ ቤቴን በር ስከፍት ጠዋት በቃ ሰማዋለሁ ግቢውን ዞሮ በቤት በኩል ሰማለው ዶሮ ኩትኩት ነው ስሙ። ኩትኩት ና ስለው በቃ እየሮጠ ነው የሚመጣው። የመኪና ድምጽ ሲሰማ ይመጣል። እየሮጠ ነው የሚመጣው። በእውነት የሱ ፍቅር የተለየ ነው። እንደውም እንደሱ የሚያፈቅር የለም። ሰውየው ማለት ነው ልብላ ያለው እና ጥንቸሎቹ ነበሩ ቤት ውስጥ ፍሬ ናቸው በቃና ያው ከሱ ጋርም ቁጭ ብለን አብረን ያወራን መተው ላይ ቁጭ ይላሉ። እነሱን ይዤ ነው ማወራው ምናምን። አገባሽ ነበረ ግን የተጋባንለት ማታ ግን የዚህን ሾርባ ፈልጋለሁ አለኝ። የማንን? የቡትሊኖ ነው ስሙ። ጥንቸሉ ነው የጥንቸሉን ሾርባ አለ። በቃ እሱን ቀቅለሽ አብይኝ አለ። አዎ ከነሱ ጋር ያለሽ ፍቅር የተለየ ነው። ግን እንዴት እንደዚህ ትወጃለሽ? ምን ለኔሳ እና ጊዜሽን ሁሉ ከጥንቸል ጋር አረክሽበት? አይ አብረን ያለ ነው ስናወራ ላይ ቢሆኑ ምን ችግር አለበት? እኔ እኮ የገረመኝ ነገር ድሮ ደራሲና ሚስቱ የሚጣሉት በዚህ ነው። ከኔ ይልቅ ድርሰትህን አስቀደምክ የሚል ነው በብዙ ታሪኮች እንደምናውቀው። አንቺ ደግሞ ከኔ ይልቅ ጥንቸሎችሽን አስቀደምሽ ነው የሚልሽ። አዎ በዛ ተለይ እና አንዱን ሾርባ ልጠጣ አለ። አዎ ከዛ በቃ ምናሽ በጣም ደነገጥኩ። እንዴ አንተ ምን አገናኘ ከነሱ ጋር? እና በዛው ተለያየን። በልቅር አልኩት በቃ የዚህ እንኳን ሾርባ ይቀቀላል። ይሄንን እንኳን አልሰጠህም አልኩት። እናንተም በዛው ቀር ጥንቅር በላል። የጥንቸል ሾርባ ካልጠጣው ብሎ በዛው ቀረ በቃ። ከዛ ወዲህ እንዲህ አይነት ህይወት ውስጥ አልተመለሽ? አይ አልተመለስኩም። ከዛ ራሱ ሲያስበው ይስቅ ነበር። ምን ነካኝ ግን ከተለያየን በኋላ እና በቃ ያው አመለጠ። በዛው ቀረ ጥንቸል ሾርባ ብሎ ትዳሩን ፍቅሩንም ማጣ። የራሱ ጉዳይ። ከዛ በኋላ ወደዚህ አይነት ጉዳይ አልተበ። ቤተሰብ ግን ውትወታው እንዳለ ነው። ቤተሰብ አክስቶቼ ሲመጡ እቺ ልጅ ከእነኚህ እንስሳ ስር ካልቀረች በስተቀር ትዳር አትይዝም እያሉ እስኪ ሰማኝ ድረስ ይናገሩኛል። አንዳንዴ ግራ ይገባኛል። ወይ ነጁ እውነትም በቃ ሳታገቢ ልታረጅ ነው እንዴ? ግራ ይገባኛል። ለነሱ ኢትስ አ ቢግ ዲል። እኔ ግን ብዙ ጊዜ አያሳስበኝም። ትምህርቱ አለ። በዛ ላይ ደግሞ ቀኑን ሙሉ የት እየተማርሽ ነው? ትምህርቱን ሀርጌሳ ነው የምማረው። ሜዲሲን ነው የምማረው። ምክንያቱም
ብዙ ጊዜ ብዙ አመት በፊት ማለት ነው እጄ ላይ ብዙ ስለሞተ በጣም ብዙ የሞተ ስላየው እልህ ያዘኝ እንስሳት። አዎ ስለዚህ ራስሽ ያከምሽ መድኃኒቱን እየፈላለግሽ ነው አሁን የምታወራቸው። ምግብም ድጋፍ የሚያደርግልሽ አለ ስጋ? አዎ አሁን የሚሞትብኝ እንስሳ በጣም ጥቂት ነው አንለስ በጣም ክሮኒክ ካልሆነ በስተቀር በጣም መጥፎ በሽታ ቫይረስ ካልሆነና ክሪቲካል ሲቹዌሽን ሆኖ እኔ ጋር ካላመጧቸው በስተቀር እኔ ጋር ሆነው ታሙ የሞተ አንድ ብቻ ነው በቃ። ከዱር እንስሳት ጋር መኖር ስለለመድሽ ረጅም አመትም ስለኖርሽ አሁን አይደላሽም አሉ ወደዚህ ወደ ከተማ አሁን አዲስ አበባ ነው ያለነው ከተማውን አትወጂውም ይባላል። አያስደስተኝም ከተማው በጣም ጩኸት አለው መኪናው ፎቁ ምኑ በጣም ይከብዳል። ከተማ ብዙ ደስ አይለኝም። ጸጥታን የለመደ ሰው ከተማ ይረብሻል ትንሽ። ለቫኬሽን ቢመጣ ከተማ ደስ ይላል። በተረፈ ግን ኑሮዬን ወጣ ያለ ቦታ ቢሆን እመርጣለሁ። ጥሩ ነው እንግዲህ ከእንስሳት ጋር ሲኖር ከዚህ ቀደም ነው ቦርን ፍሪ የሚባል አለ እዚህ አካባቢ መናገሻ እዛ ሄጄ ጎብኝቼ ነበር። ያ ግቢ እንስሳት በተለይ በግለሰቦች እጅ ያደጉ እንዲለማመዱበት የተሰራ ነው። የዱር እንስሳ መሆናቸውን እንዲያውቁ አድነው መብላት እንዲጀምሩ ልምምድ ይሰጣቸዋል። ከዛ በኋላ ብቁ ናቸው ሲባሉ ወደ ዱር ይለቀቃሉ። ዱር ውስጥ ከሚኖሩት አንበሶች፣ ነብሮች ጋር ተላምደው ይኖራሉ። አንድ አንበሳ ግን ከዚህ በፊት አድኖ መብላት እንዲለምድ ፍየል ወርውረውለት ፍየሉን አቅፎት ነው የተኛው። ፍየሉን አቅፎት ምንም በቃ የሚበላ ይሁን አይሁን አላወቀም አንበሳውና እንደገና ስጋ ካልመጣ በስተቀር አድኖ መብላት ገና ብዙ ይቀራቸዋል። አንቺ አንበሶች ሳውን ወደፊት እንደው ወደዛ መሄድ የለባቸውም? አንቺስ ምን ይሰማሻል ስትለያዩ በፍቅር ኖራችሁ? በጣም ያሳዝናል። የነሱን ህይወት እንደዚህ ማየት ያሳዝነኛል። ምክንያቱም አንድ ቦታ እንደዚህ ዞር እንኳን የሚሉበት ቦታ ባይሆን የነሱ ቴሪቶሪ በጣም ትልቅ ነው፣ በጣም ሰፊ ነው። ይፈልጉበት ይሄዳሉ። እዚህ ጋር ቢበርደው ሞቅ ያለ ቦታ መርጦ ይሄዳል። እዛ ጋር ቢሞቀው ጥላ ቦታ መጥቶ ያርፋል። ገባ? ግን ይሄ ለነሱ ተስማሚ አይደለም። ዋናው ምለው የዋይልድን አኒማል ወደ እያዙ ወደ ከተማ ማምጣት እያዙ ወደ ዙ ማምጣት ይሄ ቢቀር ደስ ይለኛል። የኔ እንስሳቶች መልሶ ወደ ዋይልድ ለማስገባት በጣም ይከብዳል። እንዳልከው ነው፣ ብዙ ችግር አለ። ሰው ካዩ ደግሞ ወደ ሰው ለመቅረብ ይፈልጋሉ። ምክንያቱም ከሰው ምግብ ሲጠብቁ እና ሲሰጣቸው ስለነበረ ምግብ ፍለጋ ወደ አንተ ሊቀርቡ ይችላሉ። አንተ ደግሞ ያ እንስሳ የት እንደነበረም ስለማታውቅ ልትገላው ትችላለህ፣ ሊገደል ይችላል። አንድ ጊዜ ከመጡ በኋላ ያሉበትን ቦታ አሻሽሎ ለነሱ ተስማሚ እንዲሆን አድርጎ ማስቀመጥ ነው እንጂ መልሶ ወደ ዋይልድም ለመመለስ በጣም አሁን ራሱ መንግስት አንድ ቦታ ሰጥቶን ትልቅ ኢንክሎዥር እየሰራንላቸው ነው ያለው የበለጠ ተስማሚ እንዲሆን ማለት ነው። ለእያንዳንዱ አቡሸማኔ ቦታ መሮጥን በደንብ እንዲችል ኤክሰርሳይዝ ማድረግ እንዲችል ተደርጎ እየተሰራ ነው። ሰውን ከማላመድና እንስሳትን ከማላመድ የቱ ነው ቀላል? እኔ እንደሚመስለኝ እንስሳን ከልጅነቱ ካገኘኸው እንስሳን ማላመድ በጣም ይቀላል ሰው ከማላመድ። ሰው ትንሽ ይከብዳል፣ ለመግለጽም ይከብዳል። እንስሳ ግን እውነት ነው። ስታየው አይናቸው ስታይ የምታየው ነገር እውነት ብቻ ነው። the truth honest። ከሰው ጋር ግን ያ ነገር ይከብዳል። ስለዚህ እንስሳ ይቀላል። እንስሳ ፍቅር ናቸው፣ በጣም ፍቅሮች ናቸው። የእንስሳን ፍቅር የማያውቅ ሰው ፍቅር ያውቃል ብዬ ለማለት በጣም ይከብደኛል። እውነተኛ አፍቃሪ የእንስሳ ፍቅር የሚያውቅ ነው። አዎ ከዱር እንስሳት ባለፈ የቤት እንስሳትንም እና አህያ ሁሉ አህያዬ ምስኪን እኮ ነው። አህያ ፍቅር እንዴት እንደሚያውቅ ብታይ በእውነት በጣም ነው ፍቅር የሚያውቁት። ያውቃሉ፣ የሰጣቸውን ምግብ ያውቃሉ። ስትመጣ ድምጽ ያወጣሉ፣ የደስታ ድምጽ እና አህያ አዎ አሉ አህያዎች። በተለይ አለቃዬ የኔ ጉንተር ይባላል። እሱ በጣም ጉንተር ምናዊ ነው? ጉንተር ጀርመናዊ ነው። ከሱ ጋር ከ2010 ጀምሮ በዚህ በይሄ ኢሊጋል ትሬዲንግ ለማስቆም ባለው ትግል አብረን ሰራ ነበር ከሲሲኤፍ ከቺታ ኮንሰርቬሽን ፈንድ ጋር አንድ ላይ በመሆን ማለት ነው። ወደዚህ ራሱ ሆለታ ወደ የተወሰኑ እንስሳቶች አምጥተናል። አቡሸማኔዎች፣ ካራካል ኦልሶ ወፎች፣ ይሄ ራፕቸር ኢግል ምናምን አምጥተናል። እናንተ አካባቢ በዚህ በሀርጌሳ ህገወጥ የእንስሳት ዝውውር በብዛት የሚደጋገምበት ነው። እኛም በወሬ ጊዜያችን ላይ እንደዚህ እናነሳዋለን ከዱር እንስሳት ጥበቃ ባለስልጣን ጋር እየተነጋገርንና ምንድነው የሚመስለው? እስቲ አንቺ እዛው ስላለሽ ይሄ ዝውውሩ ነገር ወዴት ነው የሚወስዷቸው? በጣም በሚያሳዝን ሁኔታ ማለት ነው የሚወስዷቸው ወደ የመን ነው መጀመሪያ። ከዛ ከየመን ደግሞ ወደ ዱባይ እና ሳዑዲ አረቢያ የሚወሰዱት። በጣም አዝናለሁ። በጣም ነው የሚከፋኝ። የሀገሬን እንስሳ
ውጭ ሀገር ላይ ሳየው በተለይ አረብ ሀገር ላይ ሳየው በጣም ያሳዝነኛል። ምክንያቱም ይሄ የኛ ነው፣ የኢትዮጵያኖች ነው፣ የሆርን ኦፍ አፍሪካ ንብረት ነው እና መጥቶ ማየት የሚፈልግ ሰው መጥቶ ማየት ሲችል የኛ እንስሳ በጣም ብዙ እየሞተ ማለት ወደዛ ሀገር ማለፉ በጣም የሚያሳዝን ነው። እየሞቱ ሁሉ ነው የሚያልፉት። አዎ በጣም መንገድ ላይ ሞታሉ፣ ይራባሉ፣ ህጻናት ናቸው ተክላ። በዛ ላይ ደግሞ የሚይዟቸው ሰዎች ብዙ ኬር የላቸውም፣ ሳለፍ ብቻ ነው የሚፈልጉት እና ባለፉት አመታቶች ማለት ነው ኤስቲሜትድ የተደረገው በአመት ማለት ነው እስከ 300 ካፕ ትራፊኪንግ አለ። ከዛ መሀል ፒውር ማለት ነው ጽድት ያለ የሚደርሰው እዛ 100 ነው። ዱባይ ፋሲሊቲ ያላቸው ሬስኪው ፋሲሊቲ እዛ የሚደርሰው 100 ነው። ይካን ኢማጂን ስንቱ መንገድ ላይ እንደሚያልቅና ደግሞ አይቻለሁ፣ በአይኔም ምስክር ነኝ። ብዙ እንደሚያልቅ መንገድ ላይ ብዙ እንደሚሞት። ኢትዮጵያ ውስጥ ትገናኛለሽ በእንደዚህ አይነት ከእንስሳት ጋር በሚሰሩ? አሁን እነ ቻቺ አምባሳደር ሆነው እየሰሩ ነው። ከዚህ በፊትም እዚህ ፕሮግራም ላይ እንግዳ ነበረች። ሌላ የባለስልጣን መስሪያ ቤቱ ባለሙያዎች አሉ። ከነሱ ጋር ግንኙነት አለሽ? ቻቺዬን አሁን ነው በቅርብ የሰማሁት እንደዚህ ማድረጓን። እጅግ በጣም ነው ማመሰግናት። እግዚአብሔር ይባርካት። እንዴት ነሽ ቻቺዬ? እንዴት ነው ወንድሜ? ሰላም ነው። ዝም ብዬ ቻቺ እያልኩ አምባሳደር ልበል አርቲስት ልበል? እሱ ማረግ ነው መቼም ያው ሁሉም ይመቸኛል፣ ሁሉም ይመቻል። ስለዚህ አርቲስት፣ አምባሳደር፣ ቻቺ፣ ቻቺዬ ሁሉንም ነገር ሁሉም ሰላም። እንኳን ደህና መጣሽልኝ። በእውነት ከልብ ነው ማመሰግንሽ። አመሰግናለሁ። ዱር እንስሳት ላይ የምትሰሪያቸው ብዙ ስራዎች አሉ። የዱር እንስሳት ጥበቃን በተመለከተ በተለይ በሰሜን ተራሮች ፓርክ አካባቢ እዛ ላይም አምባሳደር ነሽ በእነሱ ላይ። እንደው ምን እየተደረገ ነው ያለው? ችግርስ ምንድነው? ጥሩስ ነገሩ ምንድነው? እሺ አሁን ያለው ፖዚሽን እየሰራው ያለው ቅድም እንዳልከው ጉድዊል አምባሳደር ሆኜ በዱር እንስሳት ላይ ጠባቂ ሆኜ እየሰራው ነው እና ምንድነው የምጠብቀው ማለት ኢቨንቶችን ክሬት በማድረግ ለቱሪስቶች ያሉንን የዱር እንስሳቶች አይነቶች ድንቅዬ የሆኑትን ወፋቶች እንዲሁም እንዳልኩ ጭላዳ፣ ቀይ ቀበሮ፣ ዋሊያ፣ አይቤክስን የመሳሰሉ ቤትም ዓለም ላይ የማይገኙ ዋና የሆኑ ዱር እንስሳቶች በአገራችን ላይ እየጠፉ ነው ያሉት። የትም ዓለም ላይ 14 ፓርክ ያለው አገር የለም ዓለም ላይ የለም። እና እነዚህ ደግሞ ፓርኮች ከሃይ አልቲቲዩድ እስከ ሎ አልቲቲዩድ ያሉ ፓርኮች ናቸው። ኦሞን ፓርክ ብታይ፣ ባሌ ፓርክ ብታይ፣ ሰሜን ተራራ፣ ሰሜን ራሱ አሁን ብዙን ቱሪስት የሚመጣው ሰሜን ላይ ለመውጣት ነው። ምክንያቱም ሃይኪንግ አለ፣ ብዙ ቻሌንጅ አለው ተራራ መውጣት እና የሞረድ ጉዳይና ካምፕ ያደርጋሉ በቴንት። እንዲሁም ደግሞ እንዳልኩ ኦሞ ፓርክ በጣም ዋንደርፉል። ባሌ ብትሄድ የተለየ ነገር ነው። ቀይ ቀበሮን ለማግኘት ሀንት አርገህ ሌሊት ተነስተህ ዋፋቶች ደግሞ የሚታዩበት ኤሪያዎች አሉ። እነሱ ራሱ ቀይ ቀበሮ ላይ እንቆይና ሌሊት ነው እንደ የምትገኘው እሷ? ኖ ቀን ነው። ሌሊትማ እነሱ እንዴት መሰለኝ ቀይ ቀበሮ የራሳቸው ጸባይ አላቸው። አንደኛ ነገር ሁሉ ጊዜ የሚኖሩት በግሩፕ ነው፣ በፋሚሊ ነው። የቤተሰብ አይነት እንትን አላቸው አኗኗር። ሄደው ሀንት አርገው በልተው ምን ብለው ጨርሰው የሚገናኙበት ቦታ አላቸው፣ ሰዓት አላቸው። የሚወጡበት ጠዋት ነው የሚወጡት፣ በጠዋት። ምክንያቱም የሚበሉት ራት ነው፣ ይሄ አይጥ ነው። አይጥ ስለ ደግሞ እኛ አሁንም እዚያ ከተማ ውስጥ የምታየው አይጥ አይደለም። እኔ ቤት ያለው አይነት አይጥ አይደለም አይደለም። እነሱ አሁን እነዚህ ወፍራም አይጦች ናቸው። አንዳንዴ እርሻ ውስጥ ምናምን ቢያጋጥመው በጣም እና ያው እዛው አካባቢ ቅጠላ ቅጠል ምናምን በልተው የሚያድጉ ስለሆነ በጣም የፋፉ ናቸው። እነሱን ሀንት ለማድረግ ጠዋት ነው የሚጠብቋቸው። በሌሊት ላይ ከ12 ሰዓት ጀምሮ እስከ 4 ሰዓት ድረስ ነው ሀንት። ፀሐይ በጣም እየባሰ ሲመጣ አይወጡም፣ ይመለሳሉ ወደ ያሉበት ቡድን። አብረው ይጠባበቃሉ አውሬ ነገር እንዳይመጣባቸው ና እንትን ብለው ነው ተከባብረው ነው ጠላት ቢመጣባቸው በጋራ መከላከልም አላቸው። ፕላስ ደግሞ ከወለዱ በኋላ ደግሞ አንዱ አባት ልጆቹን የመጠበቅ ሄዶ ሀንት አርጎ በማምጣት እንዲህ አይነትም ልጆቹን የማስተማር ባህሪ ያላቸው አባት የሆነው የቀይ ቀበሮ ማለት ነው። ሌላው ያው ዲቴይል አላቸው። ሁሉም እንስሳት እዛ አካባቢ ያሉት ዲቴይል ነገር አላቸውና ሰዓት አላቸው። ነጮቹም ቱሪስቶችም ተነግሯቸው ወጥተው የሚያዩበት። አሁን ዋሊያ በጣም አታገኝም፣ እንደ ድሮ አይደለም። በጣም ሀንት አርገህ የሚቀመጡበት ያሉበት ቦታ ላይ ተራራ ወጥተህ ይዘዋቸው ሄደው እንዲህ አይነት ነገር ነውና ይሄ ለምን መሰለ ለኛ ቻሌንጅ አይመስለንም። ለኛ እንደ በጣም ቀላል ነገር በቃ we take it for
ገባ እና ምንድነው የሚያሳዝነው ፈረንጆች ግን አንድን ዋሊያ ወይ አንድን አይቤክስ ጠብቆ በቃ ሰዓቷን ብርድ እንትን ያለ ቴንት ውስጥ አድሮ ወጥቶ ሌሊት ምናምን ፀሐይ ሳይወጣ ሳይገባ በፊት የሚያያቸውን እያንዳንዱ ዱር እንስሳት እንደ ትልቅ ቻሌንጅ አድርጎት እንደ ትልቅ በቃ ለሱ በይሄን ሰርቼ መጣው ብሎ የሚያወራው ከህይወት ውስጥ በቃ ትልቅ ምዕራፍ ያለው ነገር ይሄ ነው ማለት ነው። አንድ እንስሳ ለማየት የሚከፍለው መስዋዕትነት ፀሐይም ብርድም ዝናብም ምንም ይሁን ብቻ ይሄን ሁሉ መስዋዕትነት ከፍሎ ያንን እንስሳ ማየት ነው በቃ የህይወት ትልቅ እርካታ። እኛ ግን አገራችን ውስጥ ያለ እዚሁ ግን እናንተ ተነስተን መኪና ይዘን ብንሄድ በ8 ሰዓት ውስጥ የምንደርስበት ዛሬ ደግሞ ኢትዮጵያን ኤርላይንስ በየቦታው ነው የሚያርፈው። ያንን እንኳን ኢኒሼቲቭ ወስደን ነው ልጆቻችንን ይዘን ሄደን እንዲህ አይነት ቦታዎችን ጎብኝተን ህብረተሰቡ እዛ ጋር ያለውን እየረዳን ህብረተሰቡን እያስተማርን ያለውን ነገር እንዲያቅ አድርጎ ማሳለፍ እየቻለን አናረግምና ያንን በዛ ምክንያት ነው እኔም ተነሳስቼ አሁን ምን ላስተምር እችላለሁ ምን ጥዬ መሄድ እችላለሁ እነዚህ ዱር እንስሳት እንዴት መጠበቅ እችላለሁ የሚለው ነው ከዱር እንስሳት ባለስልጣን አውቶሪቲ ጋራ እነሱ ናቸው እኔን ያንን እንትን ጉድዊል አምባሳደርነት ማረጋገጥ። በተረፈ ደግሞ ዳውድ የሚባል የዋይልድ ላይፍ ዳይሬክተር ነበረ። ከሱ ጋር 2016 ላይ ስብሰባ ላይ ተገናኝተን ነበረና በጣም ደስ ብሎት እንደውም ብዙ ነገር ቃል ገብቶ ነበረ እና ከቦርን ፍሪ ጋርድም በጣም በቅርበት እንሰራ ነበረ። አሁን ወደፊት ደግሞ ግንኙነታችንን እናጠነክራለን ብለን እናስባለን። አንቺ ከዚህ ቀደም አግኝቼ እንዳዋራውሽም ወደፊትም ቢሆን ዱር ውስጥ ከእንስሳት ጋር ቀሪ ህይወቴን ማሳለፍ ነው ፈልገው እንስሳት የሚያልፍ የሚያገድመው ሁሉ ይብላ ይጠጣ ጎራ በሉ የጊዜር እንግዶች ምናምን እላለሁ። እንደዚህ አይነት ሀሳብ ነው ያለሽ ጥቅጥቅ ያለ ደን ውስጥ ገብተሽ በጣም ደስ ይለኝ ነበር። እድል ነው እኮ እንደዛ መታደል ነው ቢኖረኝ በጣም ደስ ይለኛል እንደዛ ማደርግ። የወደፊት ህልሜም ምኞቴም እንደዛ ነው። ትንሽ ወጣ ብለህ የራስ የሆነ ነገር ይኖርሃል። ያው በአካባቢ ደግሞ ላሉት እንስሳቶች የሚያስፈልገውን ነገር አድርጌ የታመመም ካለ ጎራ ማለት ይችላል አረፍ ማለት ይችላል አንቺ ቤት እዛ ዱር ውስጥ አዎ እንስሳው ማለት ነው። አዎ ሰውም ቢሆን ችግር የለውም። ያው ቅድሚያ ግን ያው ለነሱ ስለሆነ ነው። እኔ ከዚህ ቀደም ሺና የሚል የሆነ ፊልም አይቻለሁ። ሺና ከእንስሳት ጋር ነው የምትኖረው እሷ ትጋልባቸዋለች በቃ ህይወቷ ሁሉ እንደዚህ ከነሱ ጋር የዱር ሆናለች እሷ ራሷና ኢትዮጵያ ውስጥ ሰዎች ግራ ይገባቸዋል። እውነት ከአንበሳና ከአቦ ሸማኔዎች ጋር የምትኖር አብራም ውላ የምታድር ኢትዮጵያ ውስጥ ለማለት በጣም ይከብዳል። አብሮ ውሎ ለማደር ሰዓቱንም አላውቀውም ሲጀመር ጀምሮ ኢትዮጵያውያን ብቻ ሳይሆን ራሳቸው የኛ ሀገር ሰዎች ራሳቸው ይገርማቸዋል። በቃ አንቺ እንዴ ኧረ እባክሽ ነይ ውጪ፣ ኧረ በእናታችሁ ጊዜ የለኝም። የሶማሊያ ሰው ኧረ ነይ ውጪ እባክሽ እንኳን ጠጪም ጊዜ የለኝም በእውነት ምን ሳደርግ እንደሚውል ብቻ ግን አንዳንዴ ግራ ይገባኛል። በቃ አብረን ሆነን ይመሻል ይነጋል አላስበውም በቃ ደስ ስለሚል እና ደግሞ በጣም እድለኛ ነኝ እግዚአብሔር ይመስገን አልহামዱሊላህ በጣም እድለኛ ነኝ። ምክንያቱም በጣም የምወደውን ፓሽን ያለኝን ነገር የማፈቅረውን ስራ ስለምሰራ ስራም አይመስለኝም። ሳላስበው ይነጋል ይነጋል። ሶማሊያ እንዴት ነች አሁን? አንቺ ያለሽ ሶማሌላንድ ነው። አካባቢው እንዴት ነው? ሰላሙ በጣም ቆንጆ ነው። ሰላም ናቸው። በጣም መስራት ነው፣ ፎቅ መስራት ነው፣ መንገዱን መስራት ነው። በጣም እየተሻሻሉ ራሳቸውን እያሳደጉ ያሉ አገር ናቸው። ሶማሌላንድ ሶማሊያ ነው የተገነጠለ ነው የተከፈለ ነው። እነሱ ያግዙሻል፣ ይረዱልሻል ይሄን ስራ? በጣም ይገርማቸዋል። በጣም ይወዱኛል፣ ያከብሩልኛል ስራዬን። መንግስትም በጣም ይረዳኛል። በቃ በፍቅር በሰላም ነው የምንኖረው። ከዚህ ቃለ ምልልስ በኋላ ወደ ጆርዳን ጉዞ እንዳለሽ ሰምቻለሁ። ጆርዳን ምንድነው አሁን የሚያስኬድሽ ጉዳይ? ለ2 አመት ስላላረፍኩ አለቆቼ ተመካክረው ትሬኒንግም እንዲሰጠኝ ላብራቶሪ ውስጥ እንደገና ደግሞ ትልልቅ እንስሳቶች ላይክ እንደ አንበሳ ቼክአፕ ስታደርግ ሙሉ ለሙሉ አስተኝታቸው ስለሆነ ያንንም ነገር ፕራክቲካል ለማየት ነው የሚሄደው እና በዛውም ረፍቴ ነው። ከዛ አሁን ቀሪ ዘመንሽ በሙሉ በቃ እንደዚህ ከእንስሳት ጋር ነው የሚቀጥለው? ይሄ የራሴም ህይወት ነው፣ ወደ ሌላ ህይወት የለኝም። ትዳርና ልጆች ወልዶ መኖር የሚባለው ነገር አጋጣሚ ሆኖ መንገድ ላይ ከተገኘ አይከፋም እና ደግሞ የሚደግፈኝም ሰው መንገድ ላይ አሁን ወደ ጆርዳን ስትሄጂም ሊገኝ ይችላል መንገድ ላይ አይታወቅም አይደል? ይሄን ሀሳብ የሚጋራሽ ካንቺ ጋር ጫካ ውስጥ የሌሎች እንስሳትን መንከባከብ የሚፈልግ ሰው ቢሆን ደስ ይለኛል። የበለጠ እንስማማለን። ምክንያቱም እሱም ፍቅሩን ስለሚያውቀው ከነሱ ጋር ስላለኝ ፍቅር ቅናት ውስጥ አይገባም። እሱ የተለየ ነው፣ እነሱም የተለዩ ናቸው እና አንደርስታንድ የሚያደርግ ሰው ከተገኘ ጥሩ ደስ ይላል። እንግዲህ ኑጁም ጂሚ ሰይድ ቀይ ወፈር ያልሽ
ልዩ ምልክት አሁን እንዲመጣ ነው። አይ ሰውዬ አይ ወፈራ አላልኩም። አሁን እንኳን ከሳለሁኝ እንደ አዲስ አበባ ስመጣ እኮ ነው ውፍረቴን ያወቅኩት እንጂ እዛ ያለው አንቺ ከሳሽ ኧረ በእናትሽ እያሉኝ እዚህ ስመጣ ደስ ብሎኛል። በቃ አሁን ከስቻለሁ እላለሁ። አይ ገና ለካ ወፍራም ነኝ ከሁሉም። እና አንበሳና አቦ ሸማኔ ስለማይናገሩ ነው እንደሰው እንጂ ወፍረሻል። እንግዲህ ከእንስሳት ጋር አብሮ ዱር ውስጥ ገብቶ መኖር የሚፈልግ ካለ ወደ ትዳር ልምጣ የሚል ያው በዚሁ አመለከትኩልሽ። አመሰግናለሁ። እንዴት እንደሚያመሰግኑኝ አሁን ቤተሰቦችሽ በጣም ነው የሚያመሰግኑኝ። እንደዛ ነው። ወደፊት እንግዲህ አደን አለ ህገወጥ ዝውውሩም አለና እዛ ላይ እስቲ መልእክትሽን በዚሁ አስተላልፊ። መልእክቴ ምንድነው? አሁን በተለይ ለኛ ሀገር ሰዎች እርግጠኛ ነኝ ሌላ አማራጭ ቢያገኙ ይህን ስራ እንደሚያቆሙት። ምክንያቱም በዚህ አይነት ስራ ህይወታቸውን ያሻሻሉ አላየሁም። ሰው መርመጥመጥ ነው ገባ እና ኤጁኬሽን መጀመሪያ፣ ሁለተኛ ነገር ደግሞ ኢትዮጵያኖች በደንብ ያውቃሉ፣ ህግም አለ። የዱር እንስሳን ይዘው ወደ ከተማ ማምጣት ጥሩ ያልሆነ ነገር ነው በሁሉም አቅጣጫ ብታየው እና ይሄ ነገር ቢቆም ደስ ይለኛል። ይሄ ነገር መቆም አለበት። ስለ ዱር እንስሳ ስናስብ እንግዲህ ሙዚቃዎችም አሉ። አሁን አንበሳ የኔ አንበሳ ተብሎ የሚዘፈንለት ለጀግና ሰው በአንበሳ ይመሰላል። ኃይለኛ ለሆነ ሰው ላንቺ አንበሳ እንደዛ ነው? ኃይለኛ ነው? ከኃይለኛነቱ በላይ እኔ ስላሳደግኩት ስለኔ ኤክስፒሪየንስ ነው የምነግርህ። ምክንያቱም ብዙ ሰው የተለያየ ኤክስፒሪየንስ ስላለው ለኔ የተለዩ ነበሩ። ኃይለኛነቱ አይታየኝም ነበር ከኔ ጋር ፍቅሩ ነበር የሚታየኝ። ኃይለኛነት ኃይለኛ ነው በጣም እንዳቀራረብሽ ነው። ፍቅር ተቀረቡ ከኔ ጋር ልጅ እያሉ ስለነበረ በጣም ልዩ ነበር ከኔ ጋር የነበራቸው ግንኙነት። ስለ እንስሳት አንበሳም በጡጫ አለው የነበረ እባብ ጭንቅላቱን አለው የነበረ አንቺ ጋራ ሲደርስ ልቤ ደነበረ የሚላል ፍቅር ነው አሷየ። አንበሳውም እርግጠኛ ነኝ አንበሳውም አማርኛ ቢያቅ ኖሮ እሱን ይዘፍንልኝ ነበር። ራሱ አንበሳ አንቺ ጋራ ሲደርስ ሌላውን በጡጫ አለው የነበረ አንቺ ጋራ ሲደርስ ልቤ ይልልሽ ነበር አንበሳው ነበር። አየ ፍቅር ነው ሁሉ ነገር የሚያሸንፈው ለማለት ፈልጌ ነው። በጣም ትልቅ ነገር እና ከኔ ጋር ፍቅር ነበሩ። ማይረሳ ብዙ ትዝታዎች አሉና አንድ ጊዜ ትዝ ይለኛል። ልክ እኔ ስመጣ እዛ እነሱ ያሉበት ቦታ እነሱ ሁለት ናቸው ትንንሾች ወደ ጫካ ውስጥ ቀኑን ሙሉ ጠፍተው ከናታቸው እናትየው ታውቃለች። እኔ ስመጣ ቀወጠችው። እኔም ገባኝ ልጆቹ የታሉ እንደምትለኝ። ምክንያቱም እንዴት ለልጆቻቸው ያላቸው ፍቅር ሰው በለው በቃ ሁሉም እናት አንድ ነው። እና እኔን ድምጽ ሲሰሙ ስጠራቸው የሮጡ ሲመጡና ቅፍ ሲያደርጉኝ እንደማን ለመንገር ይከብዳል። ፊልም ቢኖር ያኔ ቀርጬ ባስቀምጠው ደስ ይለኝ ነበር። እና ብዙ እንደዛ አይነት አጋጣሚዎች አሉ ከአቡ ሸማኔዎቹም ጋር እንደዛ ልዩ ናቸው። ለማመን ይከብዳል። ብዙ ጊዜ እኔ አርብ በልዩ ሰራቸው ነገሮች አሉና ከሰራሹ በኋላ በፌስቡክም በምንም ተለቆ እንደገና መማል ሁሉ የሚያስፈልገው ነገር አለ። እውነት እንዲህ አይነት ነገር ሆነ ለማመን የሚቸግሩ ነገሮች እንደም ኢትዮጵያ ውስጥ ይከሰታሉ። አንቺም እንደዛ ያስቆጭሻል? ነገረ ስራቸውን ስታዩ ምን አለ እንደው ተደብቆ የቀረጸው በኖረ? አዎ ይሄንን ነገር አሁን ማን ይሆን የሚቀርጽልኝ እላለሁኝ። ገባ ጥሩ እንትኖች አጋጣሚዎች ነበሩ እና ፍቅር ናቸው። እንግዲህ ስለ ፍቅር ካለ እኔ ባገሬ እንኳን ሰው ወፍ አለምዳለው የሚል የሰርግ ዘፈን አለን። ወፍ እንደውም ቀላል ይመስላል። አሁን አንቺ ካለመድሻቸው አንበሶችና አቡ ሸማኔዎች ጋር ስናስተያየው ወፍ ቀላል ይሆናል ነገሩ። አሁን እንደተረዳሁት በፍቅር የማይሆን ነገር የለም። እስቲ ለኢትዮጵያውያን በሀገራችን ውስጥ አንዳንድ አካባቢዎች የተለያዩ ግጭቶች፣ ፍቅር ማጣትም የሚስተዋልበት አለ በሰዎች መሀልና ስለ ፍቅር ምን ማለት ትፈልጊያለሽ? ይሄንን በጣም ነው ማዝነው። የሰው መሀል እንዲህ አይነት ነገር ሲፈጠር በጣም ያሳዝናል። ምክንያቱም ሰው የሁሉ የበላይ ሆኖ ተፈጥሮ እንደገና ማሰብ እየቻለ ማገናዘብ እየቻለ ደግሞ ልዩነታችን ውበታችን ነው። ሰው ሁሉ የተለየ አመለካከት ነው ያለውና አንዱ ለምን እንደኔ ያላሰበም ብለ ከዛ ሰው ጋር ሌላ አይነት ነገር ውስጥ ከመግባት አፕሪሺየት ማድረግ ልዩነቱንና አንደርስታንድ መደራረግ እያለ ያ ሁሉ አልፎ ችግር ሲፈጠር በጣም ይከብዳል። ይሄንን ነገር ሳይ እንስሳቶች በጣም የተለዩ ናቸው ከሰዎችና የሚሻሉበትም መንገድ አለ። በጣም ብዙ የሚሻሉበት መንገድ አለ። ከሰዎች ጋር ስትኖሪ ግን አሁን አይከብድም? ብዙ ጊዜ ከእንስሳት ጋር መኖር ተለምዶ ከሰዎች ጋር እንዲህ ለመግባባቱ ከእንስሳት ጋር አይከብድም እንዳልኩ። ከሰው ጋር ደግሞ ያው አንደርስታንድ ልዩነትን እያሰብክ ሁሌ ማለት ነው አንደርስታንድ እያደረክ ምንም አይከብድም። ማላመድ ነው የሚከብደው እንጂ ለመግባባት ችግር የለብኝም። እንደ የተለየ ግን ከእንስሶች ጋር እየኖርሽ ደንጋጭ አጋጣሚ ተፈጥሮ አያውቅም እንዴ? ምናምን በቃ ወጣ ያለ ልፍያውም ላይ ሊሆን ይችላል በጣም ደንገጥ ያልሽበት?
አንድ ጊዜ ትዝ ይለኛል አንበሳውን ውጭ አውጥቼ ያዝናናሁት የዛን ጊዜ እንግዲህ አመት እንኳን አልሞላውም። በሩ ሲከፈት ይታየኛል አንድ አሮጊት እዛ ስትመጣ ወደኔ እኔ ጮሃለሁ ተመለሽ በለዋት ምክንያቱም እየከበደኝ ነው እሱን መያዝ እሱ ደግሞ ኪዩሬስ ሆኖ ወደሷ ለመሄድ እርግጠኛ ነኝ ሊገላትም ይችላል ግን ማቁሰሉ ይበዛል እና አልቻልኩምና እግሩን ያስኩት የኋላ እግሩን እሱ በሶስት እግሩ እየሄደ ማለት ነው እኔን መሬት ላይ ጎትቶኝ በቃ ስቅቅ ብዬ ማለት ነው አሁን ይሄን ብለቀው አዎ ችግር ይፈጠር ነበርና እኔ ነው እና ገና አመት ሳይሞላው 10-11 ወሩ ነበርና መሬት ላይ ጎትቶኛል እኔ የዛን ጊዜ ማለት ነው 75 ምናምን ኪሎ ሆናለሁ ተረፈች ሴትዮዋ አዎ አለቀኩትም እኔም እየጎተተኝ ማለት ነው ሩጫውን ገታሁት ትንሽ እየተራመደ ነው እሱ መሮጥ አልቻለም ምክንያቱም 75 ኪሎ እየጎተተ ነበር እንደዚህ ሌሎች ሰዎች ገብተው ወደ እነሱ አካባቢ የተፈጠረ አንበሶቹ ጋር አዎ የተፈጠረ ችግር አለ አንድ ሰው 3-4 ቀን ሲመጣ አንበሳው የለመደው ይመስለውና ከኬጁ አጠገብ ይጠጋል እነሱ ደግሞ በደቂቃ በሰከንድ ውስጥ የሚያደርሱብህ ጉዳት በጣም የሚገርም ነው አንተ ራስ አጠብቀው እና በጣም ይከብዳል ይፈጠራል ይሄ ነገር ግን አሁን እዚህ ጋር ማን ነው ጥፋተኛ አንተ ነህ ዋይልድ አኒማል ጋር የተጠጋኸው ስለዚህ አንተ ነው ጥፋቱ ዋይልድ አኒማል እንደሆነ አውቀህ ሊሚት ጠብቀህ ነው መቆም ያለብህ በዩቲዩብ ላይ አንድ ቀን የከፋው አንበሳ ያለ ጨው ይቀምስሻል ይላል አው አየህ ይሄን ስታመጣ አንበሳ እንዲያነት ቦታ ስታስገባ የነሱን ፍላጎት መጠበቅ አለብህ ምግባቸውን በሰዓት መስጠት አለብህ በተረፈ ደግሞ 1 ቀን 2 ቀን ቢራቡ ምን ችግር የለውም ያሳደጉትን ይበላሉ ብዬ አላስብም ደግሞ እንዳለ አቀራረብ ነው ብዙ ጊዜ ምግቡን ብቻ አስቀምጠህ የምትሄድ ከሆነ ያን ያህል ነው እሱ የሚሰጥህ ግን አብረኸው ብዙ ወቅት የምታሳልፍ ከሆነ ደግሞ የዛን ያህል እሱም ካንድ ወደ አንተ ይጠጋል ለዛ ነው እና ለዛ አድማጬ በጣም አመሰግናለሁ አይዞ በካለጨው እንኳን አይቀምሰኝም ይቀምሰኝ እንኳን በጨው ነው አመሰግናለሁ እንግዲህ እዚህ ሸገር ስቱዲዮ ድረስ መጥተሽ ስለ እንስሳት ከእንስሳ ጋር ኑሮ ምን እንደሚመስል ስለነገርሽን መልካም የጆርዳን ጉዞ ይሁንልሽ ኢንሻአላህ